አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሉሉ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። አህለን ወሳህለን ብያለሁ። ዛሬ ደግሞ ማለት ነው በአዲስ ቪዲዮ መጥቻለሁ። እሱንም በተለይ አገር የገባችሁ ልጆች ማለት ነው መረጃ እንድትሰጡኝ እፈልጋለሁ ማለት ነው። 3 ጥያቄዎች አሉኝ ማለት ነው። ኢንሻአላህ ቪዲዮውን ደግሞ እስከ መጨረሻ አዳምጡት ማለት ነው። ማናችሁም ሆነ ማለት ነው እኔ ለእንትንም ሳይሆን እኔ ቪዲዮ ለምሳሌ ማስታወቂያ ስለማያስፈልግ አንድ ሰው ቪዲዮ ጀምሬ አልተውም ማለት ነው። እስከ መጨረሻ ነው ቪዲዮ የማዳምጠው። ከመሀል ማስታወቂያ ስለምናስገባ ሞን የሆነ ልጆችም ሞን ያልሆናችሁ እስከ መጨረሻ ቪዲዮ ታግሳችሁ አዳምጡት ማለት ነው። በተለይ እኔ ቪዲዮ አለቅም ማለት ነው። የምታውቁኝ በሉሉም በሌላም ሆነ ቪዲዮ ብዙ ጊዜ ፍትፈታ ምናምን ስለማልሰራ ቪዲዮዎች የሉኝም ማለት ነው። ስለዚህ የዛሬዋ ደግሞ ኢንሻአላህ 10 ደቂቃ ትሆናለች ብዬ አስባለሁ። እስከ መጨረሻውን አዳምጡት ማለት ነው። በተለይ ሀገር የገባችሁ ልጆች ደግሞ እዚህም ያላችሁ ደግሞ የምታውቁ ደግሞ በጓደኛ መረጃው እንድትነግሩኝ ነው እላችኋለሁ። አላህ ሱብሃነሁ ወተዓላ ሁላችንም በሰላም ለሀገራችን ያብቃን ማለት ነው። አላማችንን ያሳካልን፣ ሀገራችን ሰላም ያርግልን እላችኋለሁ። አንደኛ ጥያቄ ለምሳሌ አገር ስትገቡ እንትን 10 ኪሎ በፊት 10 ኪሎ እያዝ ነበር። 10 ኪሎ አይፈቀድም እየተባለ ነው ማለት ነው። እንዴት ነው ነገሩኝ ማለት ነው። ስትሄዱ 10 ኪሎ ይዛችሁ ሄዳችኋል ወይስ ይዛችሁ አልሄዳችሁ ማለት ነው? እሱን ትነግሩኛላችሁ ማለት ነው ኢንሻአላህ። በመቀጠል ደግሞ እንትን ስልክ ደግሞ ይዛችሁ የገባችሁ ልጆች ስንት ስልክ መያዝ ይቻላል እጅ ላይ ማለት ነው? እጅ ላይ ስልክ ስንት መያዝ ይቻላል? መቼም ያው ካርጎ ላይ ሳይሆን ያው ሻንጣ ላይ ትርፍ ስልክ ካለ ሻንጣ ላይ ትይዛላችሁ። ግን ከ3 ከ4 የበለጠ ሻንጣ ላይ የእጃችሁ ቦርሳ ላይ ይቻላል ወይ? ይህንን ነገር ንገሩኝ ማለት ነው እላችኋለሁ። አንድ ደግሞ ስለ ዩቲዩብ ነው ማለት ነው። ዩቲዩብ ለምሳሌ አገር ስትገቡ እንዴት ነው የሚከፍትላችሁ ስላችሁ? ከዚህ በፊት ዩቲዩብ የምትሰሩ ልጆች ወደ ሀገር ስትገቡ ግዴታ የምታስተካክሉት ነገር አለ። በኢትዮጵያ ቁጥር መቀየር አለባችሁ ምናምን የሚባል ነገር ሰምቼ ነበር ማለት ነው። አሁን ላይ ግን አላሁ አለም አላቅም ማለት ነው። እንደገና ደግሞ አሁን ከዚህ በፊት ሞኒ ስንሆን ለምሳሌ ቁጥር ዩቲዩብ ስንከፍት የኢትዮጵያ ቁጥር እናስገባለን አይደል? አሁን ላይ ግን የኢትዮጵያ ቁጥር ብታስገቡ ሚሴጅ አይልክላችሁ ማለት ነው። ሚሴጅ አይልክም ማለት ነው። ተቀይሯል ማለት ነው። አሁን ለምሳሌ የኢትዮጵያ ገባችሁ ልጆች ማሻአላ ቶሎ ላይቭ እየገባችሁ ነው፣ ቪዲዮም እየለቀቃችሁ ነው። እንዴት ነው? ዝም ብላችሁ እዚህ እንደሄዳችሁ ብቻ ዋይፋይፉን አስተካክላችሁ ብቻ መግባት ነው ወይስ ስትሄዱ ምን አስተካክላችኋል የሚለውን ነገር ነው ማለት ነው። ውድ ቤተሰቦቼ ማለት ነው። ስለዚህ ያው በጣም አስቸጋሪ ነው ማለት ነው። እኔ ደግሞ ስልኮች ምናምን ነበሩብኝ ለዛ ነው ማለት ነው። እስቲ ንገሩኝ ማለት ነው። ኢንሻአላህ በኮሜንት አስቀምጡልኝ ማለት ነው። በተረፈ እንዴት ናችሁ? ዩቲዩብ እንዴት እያረጋችሁ ነው? ሙቀትስ እንዴት ነው? ኧረ ሙቀትማ እየተጫወተብን ነው ማለት ነው እላችኋለሁ። ግን ያው አረብ ሀገራቱ ሁሉም ቦታ ነው ብዬ አስባለሁ ማለት ነው። አሁን ላይ ሙቀት ማለት ነው። ሀገራችን ደግሞ ዘንድሮ ዝናብ የለም እየተባለ ነው። ያው አላህ ሰላም ያርግልን። ይማክል ያው አይጠፋም ሰው ግን የተኛውም እንትን አይልም። እኛ የሰው ልጅ ስንባል ማለት ነው ሙቀቱንም አንችለውም፣ ዝናቡም ሲዘንብ ዘነበ ተጨቃጨቀ ይባላል። ሙቀቱም ሲመጣ ደግሞ ሞቀብን ምናምን እንላለን ማለት ነው። ብቻ ከባድ ነው ማለት ነው እላችኋለሁ። አብሽሩልኝ፣ አላህ ያበርታችሁ። ዩቲዩቡንም ደግሞ እርስ በርሳችን እስቲ እንበረታታ ማለት ነው። ላይክ እያረግን ሰብስክራይብ፣ ሼር እያረግን ቀዝቅዟል ማለት ነው። የሆነ ነገር ፍትፈታ ነገር
ካልሰራችሁበት በጣም ከባድ ነው ማለት ነው። አሁን እዚህ ሁነን እንደዚህ የሆነ ደግሞ ሀገር ተገብቶን እንጃ ሀገር ገብተን እንሰራለን እንላለን፣ ግን አላህ ያበርታን ማለት ነው። አገርም ስንገባ ደግሞ ያው እንዘያየር ማለት ነው። ብዙዎቻችን አለን ማለት ነው። አገር የገቡ ልጆች ቪዲዮን ሲለቁ ምናምን ቪዲዮአቸውን ማየት ነው። ለምን ሁላችንም ወደ ሀገር እንገባለን ማለት ነው። ስለዚህ ያው ሰዓት ያስፈልጋል። እንደ ልባችሁ ደግሞ እዚህ እንዳለን አረብ ሀገር እንዳለን ደግሞ ላይቭ ለመግባት ላይ ይመች ይችላል። በተለይ ሰዓቱ ከቀነሰ በጣም አስቸጋሪ ነው ማለት ነው። ስለዚህ እርስ በራሳችን ማበረታታት አለብን። ለምሳሌ ፌመስ የሆኑ ትላልቅ ዩቲዩበሮች እኛ ቪዲዮ ምንድነው ብለው ከፍተው አያዩትም። በተለይ ደግሞ ፍትፈታ ነገር ይሄ ወጣ ወረደ ብለን የማንሰራ ልጆች ከባድ ነው ለኛ ማለት ነው። ግን አገር ስንገባ ደግሞ አላህ ሱብሃነሁ ወተዓላ ያመቻችልን ማለት ነው። በሀገራችን ደግሞ ጠንክረን የምንሰራ ያደርገን። የሰው ሀገር በቃችሁ ይበለን። በሀገራችን አላህ ሱብሃነሁ ወተዓላ ያበርታን። ሀገራችንም ሰላም ያርግልን። ዋናው ነገር ሀገር ሰላም ሲሆን ነው ማለት ነው። ስለዚህ እስቲ ቻናሉ ያው ዝም ብዬ ነው የማንቀሳቀሰው ማለት ነው። ጥሩም ነገር እየተሰራበት አይደለም፣ እየተንቀሳቀሰ አይደለም። የማንቀሳቀሰው እላለሁ እንዴ ምን ተንቀሳቀሰ ደግሞ ማለት ነው እላችኋለሁ። በተለይ ደግሞ ይሄ ስልኬ እንትን አስቸግሮኛል ያ ጀማአ ኤ16 እንዳገዙ ማለት ነው። ኤ16 ለዩቲዩብ ማስታወቂያ በማስታወቂያ ለመግባት እሺ አይላችሁም ማለት ነው። በተለይ ወጣችሁ ከገባችሁልኝ የሆነ ስልክ አለ ቻናሉ እሱ ላይ ስላረኩት በሱ ስገባ ነው ማስታወቂያ። አሁን ለምሳሌ ቤቴ ስትመጡ የሚይዛችሁ ማለት ነው። በዚህኛው ስልክ ስገባ ግን ማስታወቂያ ይዛችሁም ያው ወጣችሁ ከገባችሁ ነው እንጂ ፕሮፋይል ከታች ነክታችሁ ማለት ነው። ስልኩ ኤ16 ነበር ማለት ነው። ስለዚህ እምቢ ብሎኛል ማለት ነው። ማስታወቂያ እንትን አይልም ማለት ነው። ቀጠሮ አድርጌ አብርቼ የሚበሩትን ገባ ስል በቃ እንትን ሾጥ ያደርገዋል። ሮጦ ነው የሚያስገባኝ። የት እንደሄደ ራሱ በቃ ርዕሱ ምን የጻፋችሁትን ራሱ አላገኘውም ማለት ነው። ስለዚህ በሚያንሸራትተው ነው በዚህኛው ምገባ ማለት ነው። በዚህኛው ስልክ ይሄን እናመጣሁላችሁ። ለዩቲዩብ ግን ኤ16 እንዳትገዙ ነው ለኔ ስላስቸገረኝ። ሌላውን ነገር ሁሉንም ነገር ትችላላችሁ፣ በቪዲዮም ያሰራችኋል ማለት ግን ግዴታ ደግሞ ሞኒ ከውን በኋላ ደግሞ ማስታወቂያ እንዲዝ እንፈልጋለን አይደል? ማስታወቂያ እንዲጫወትልን ስለምንፈልግ ሰው ደግሞ ወጣችሁ ግቡ ማለት ከባድ ነው ማለት ነው። ሁሌ ወጣችሁ ግቡልኝ ማለት ያስቸግራልም ራሱ ማለት ነው። አሁንም ደግሞ ደጋግሞ የአንድ ሰው ቻናል ማለት ነው ቪዲዮ አንድ ሰው ለምሳሌ አንድ ያልተለቀቀ ቪዲዮ አንድ ሰው ደጋግሞ ሲያየው ጥሩ አይደለም ብሏል ከዚህ በፊት አቦጊዳ እንደሰማሁት ማለት ነው። ስለዚህ እሱን ስልክ አትግዙ ለማለት ነው እላችኋለሁ። ስለዚህ ጥያቄንም እንዳትረሱት፣ ቪዲዮውን ጨርሳችሁ እያያችሁት አበረታቱኝ እላችኋለሁ። ዱአ አርጉልኝ ለኔ፣ እኔም ዱአ አረጋለሁ። አላህ ሱብሃነሁ ወተዓላ ለሁላችንም ያሰብነውን ያቀድነውን ያሳካልን፣ በሀገራችን በቤታችን ተደስተን የምንኖር ያድርገን። ዋና ሀገር ሰላም ሲሆን ወላሂ ሀገራችን ያለውን ነገር ሙሲባውን አላህ ያንሳልን። ወላሂ ስልክ ይዛችሁ መዛዞር አስቸጋሪ ሆኗል። ሰው በሲህር በምን እየተጠቃ ወላሂ ሀገራችን ሰው ህዝቡ ተበላሽቷል ማለት ነው። አኺራችን ረስተናል ማለት ነው። ዱንያ ላይ ለጥቅም ለምን ብሎ ለማይጠቅመው ነገር ደግሞ ምንም ጥቅም ለማያገኝበት ነገር ሰውን እያበላሸ በሲህር በምን እያሉ ሱብሃንአላህ። ወላሂ አሁን ያለው ነገር በጣም ያስፈራል። መቼም ሀገሬ ማለት አይቀርምና ሀገራችን ተበላሽተዋል። አላህ ሱብሃነሁ ወተዓላ ሀገራችን ለሰውም ቀልብ ይስጠው፣ ሀገራችንን ሰላም ያርግልንና አንድ ሁነን ተደስተን እንደፈለግን ወጥተን የምንገባ ያደርገን። ወላሂ አሁን ላይ እንደፈለጋችሁ ስልካችሁ ይዛችሁ እንደፈለጋችሁ ለብሳችሁ ማውጣት መግባት ራሱ ከባድ ሆኗል ማለት ነው። ህጻናትን አዋቂም ሆነ ወላሂ በጣም ያስፈራበት ጊዜ ነው ያለን። አኺሩ ዘመን የቂያማ ጊዜ ሲደርስ እንደዚህ ነው መቼም ማለት ነው። አላህ መጨረሻችን አማሞታችን ያሳምርልን እላችኋለሁ። ሁላችንም አላህ ሱብሃነሁ ወተዓላ ያግዘን ያበርታን እላችኋለሁ። የዛሬ ቪዲዮ ይሄ ነበረች ማለት ነው። ከወደዳችሁት ደግሞ ላይክ ሼር እያረጋችሁ አበረታቱኝ እላችኋለሁ።
ኢንሻአላህ በቀጣይ ደግሞ በደህና ቪዲዮ እንገናኛለን ብለን እናስባለን። በአላህ ፍቃድ በያላችሁበት ሰላማችሁ ይብዛልኝ። ውድ ቤተሰቦቼ ከጎኔ እንደሆናችሁ አሁንም ደግሞ ከጎኔ እንድትሆኑ እፈልጋለሁ፣ እመኛለሁ። ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።